ከዛ እንደገና ላሜራ ደግሞ ካለበት ስንት ነው ዋጋው? ከዛ ይሄንን ከሰራኸው በላሜራ ስትሰራው 12 አሁን ይገባል። 12 ይሄው ለምን እንደሆነ ይሄ ነው ማለት ሸንኬሎ ማስቀመጫ የሌለው ነው የሚለው። የሌለው ነው የሆነ ነገር አኑረህ እዛው ማዞሪያውን ልታስቀምጥ ቦታ ካልተገኘ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። እና ውድ እህቶቼ ዛሬ ያው እንደምታውቁት ቀኑ ጁምዓ ነው። ጁምዓችን በሐይቅ ምን እንደሚመስል ዞር ዞር ብዬ ማሳያችሁ ይሆናል። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። የአንዳንድ እቃዎችንም ዋጋ የምነግራችሁ ይሆናል። ቪዲዮውን ደግሞ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። እናም ገበያ ልሄድ ከቤት ወጥቻለሁ። ዛሬ ጎረቤቶቼ ጋር ነው ሰብሰብ ብለን ገበያ የምንሄደው። በነገራችን ላይ ጁምዓ ቀን ገበያ መሄድ ብታዩ ግፊቱ ምናምን በጣም ከባድ ነው። እየገፈተሩ ነው የሚጥሏቸው። ግን ያው ትንሽ ሆነበሰው ነው የሚያስቸግር። ትንሽ ሞሰት ሊሆን ነው የሚያስቸግር። አሮጌ መሆኑ ምናምን ይችላል። እናም ገበያ ደርሰናል። የት ሄድን መሰላችሁ? ሞሰብ ተራ። በነገራችን ላይ ሞሰብ ጨምሯል። ያው በየጊዜው የእቃ ዋጋ እንደሚጨምር ታውቃላችሁ። ሴፌድ ራሱ የእንጀራ ሴፌድ 500 ብር፣ የእህል ማንፈሻ ሴፌድ 700 ብር ገብቷል ማለት ነው። እና እዚህ እንደምታዩት የምታምር ሞሰብ አለች፣ ክሽን ያለች ጽድት ያለች ማለት ነው። ያው ስታዋት ትንሽ ትመስላለች፣ ግን ትልቅ ናት። ሴትዮዋ በእንጀራ ሰፌድ ለክታ ሳይታናለች። ይቺ ሞሰብ በነገራችን ላይ አዲስ አበባ የምትሄድ ናት። እስኪ ስንት ብር እንዴት ተገዛች ገምቱ። ታምራለች። እና የዚች የሞሰብ ዋጋ 5000 ብር ነው። አያችሁ ምን ያህል እንደጨመረ ሞሰብ። ከገበያ ወጣሁኝ። ገበያ ውስጥ ብዙ ቪዲዮ አልሰራሁም፣ ምክንያቱም ቀኑ ጁምዓ ነው እንደምታውቁት። ሌባውን በዛው ልክ ስለሆነ ፈራሁኝ። ብዙ ቪዲዮ አልሰራሁም። ከገበያ ወጥቼ አሁን ወደ ቤቴ እየሄድኩ ነው። ቤቴ ከመሄድ በፊት ግን ከዚህም በፊት አንዲት እህቴ የኤሌክትሪክ ምጣድ ዋጋ ጠይቀሽ ንገሪኝ ብላኝ ነበረ። በዚሁ አጋጣሚ የዚህን ዋጋ ማወቅ የምትፈልጉ ልጆች ካላችሁ እዚህ ጋር ልንገራችሁ ማለት ነው። አያችሁት? እዚህ ጋር ይሄ የኤሌክትሪክ ምጣድ ማለት ነው። ዙሪያውን ላሜራ ከሌለው ዙሪያውን ላሜራ ሲደረግበት 12000 ብር ነው። ግን ክፍቱን እንደዚህ እንዳለ ከሆነ 10000 ብር ነው ያለው ልጁ ማለት ነው። እንደዚህ ክፍቱን ከሆነ ላሜራ ሲደረግበት ግን እቃ ምናምን ስታስቀምጡበት የኔ አይታይም ከላይ እና እንደዛ ከሆነ ላሜራ ካለው ዙሪያውን 12000 ብር፣ እንደዚህ ክፍቱን ከሆነ ደግሞ 10000 ብር ነው ያለው። እዚህ ጋር ደግሞ ስቶቭ አለ። ትልቁ 5000 ብር፣ ትንሹ 1700። እና እህቴ ጥያቄሽን የመለስኩ ይመስለኛል። ስለዘገየሁ በጣም ይቅርታ። ሌሎቻችሁም ማወቅ የምትፈልጉት ነገር ካለ ጠይቁኝ፣ እነግራችኋለሁ። ያው ገበያዬንም ጨራርሼ ይሄንንም ጠያይቄ አሁን ወደ ቤቴ እየሄድኩ ነው። እዚህ ጋር ደግሞ እንደምታዩት ዛሬ እናቴ ያልመጣችም ለሰው ማንጎ ልካልናለች።
ማንጓችን ደርሶ ነበረ። አያችሁት? እናት እኮ ምንም ብትበሉ የጠገባችሁ አይመስላትም። እና ይሄን ሁሉ ማንጓ አሁን ለኔና ለኪዩ እኔ እንጃ እንዴት ይበሉታል ብላ አስባ እንደው አላቅም። ያው እናት ልጇ በልቶ የሚጠግብ አይመስላትም። እና አላህ እናቶቻችን ያቆይልን እላችኋለሁኝ። እና ማንጓችን በዚህ መልኩ ተልኮልን ተቀብለናል። እናም ጎረቤቶቻችን ጋር ተከፋፍለን እንበላዋለን። ለኪዩም ደግሞ ጁስ እሰራለታለሁ ማለት ነው። እና እዚህ ጋር ደግሞ እንደምታዩት ዘይት አለ። ዘይት ተገዝቶልኝ ነው። ከዚህ በላይ ምን ስጦታለ እናንተ? እና ዘይት ተገዛልኝ እላችኋለሁ። ያው ቤታችን መጥተናል። ቤታችንንም በዚህ መልኩ ፏፏ አድርጌያታለሁ፣ ፈረሽረሽ አድርጌያታለሁ። በነገራችን ላይ ከቤት ስወጣ አጸዳድቼ ካልሄድኩኝ ስመለስ ግቢበት አይለኝም እና እንደዚህ ፏፏ አድርጌያት ነበር የሄድኩት። ከዛ ምሳ ልሰራ ደግሞ ሽንኩርትና ቲማቲም እዚህ ጋር ከታተፊያለሁ። ሽንኩርቴን አድርጌያለሁ። ቲማቲሜን ደግሞ ድቅቅ አድርጌ በደንብ ከትፈዋለሁ ማለት ነው። እዚህ ጋር ያው ምሳ እየሰራሁ ነው እንደምታዩት። ምሳችን ተሰራ ተበላ። ከዛ ቡና ሰዓት ደረሰ። ኪዩ እንደምታዩት እዚህ ጋር በሳህኑ ምግቡን እያቀረበ ነው። ከዛም ያው ቡና የፈልታ አቅርቤያታለሁኝ። እንደዚህ ያው እኛ ወሎዮች ማጫጨስ እንወድ የለ ባህላችን አይደል? እያጫጫስኩ ነው። አሪቡ ተፈደሉ ኑ ቡና እንጠጣ ውዶችዬ። እናም ማዘዝ የምትፈልጉት እቃ ካለ እኔን ማናገር የምትፈልጉ ልጆች ካላችሁ ቁጥሬ 0975511528 ዋትስአፕ፣ ኢሞ፣ ቴሌግራም አለው። ማንኛውንም አይነት ትዕዛዝ ብታዙኝ በታማኝነት ለቤተሰቦቻችሁ ገዝቼ አደርስላችኋለሁ ማለት ነው። እና እዚህ ጋር ደግሞ እንደምታዩት ወደ ኩሽናዬ ሲሄድ ትንሽ ገደል ነገር ነው። ኩሽናዬ ሳይደለደል እንዴት ተሰራ ነግሬያችኋለሁ። እሱ መወጣጫው ጋር ከዚህ በፊት አሸዋ በማዳበሪያ አድርጌ ነበር ያደረኩበት። እሱ ግን ማዳበሪያው እየበሰበሰ አሸዋው እየወረደ እምቢ አለኝና እዚህ ጋር በድንጋይ ደረጃ ተሰርቶልኛል፣ ተቆፍሮ በደንብ ማለት ነው። ሌላው ነገር ደግሞ ውዶችዬ የዩቲዩብ ብር ሊመጣልኝ ትንሽ ነው የቀረውና ማስታወቂያ በማየት አግዙኝ። ቪዲዮአችንን ስታዩ ማስታወቂያ ስኪፕ አትበሉ ማለት ነው። እናንተ የኛን ማስታወቂያ ካላያችሁልን ስኪፕ እያላችሁ የምታሳልፉት ከሆነ ለኛ አይቆጥርልንም እና እባካችሁ ማስታወቂያ በማየት ተባበሩን እላችኋለሁኝ። የዛሬው ቪዲዮ ይህን ይመስል ነበር። በሌላ በአዲስ ቪዲዮ እስከምመጣ መልካም ጊዜ ውዶች።